without labeling very much. በአእምሮ ምንም እንደሆነ በመጥቀስ ያንን ነገር መቀበል የለብህም without calling it what it is. ከአእምሮ ጋር ያንን ነገር ግብ በመፍጠር ራስህን ማታለል አይገባም አያስፈልግህም ይህ የሚያስፈልግህ ምክንያት በፈለከው ሰዓት በአንተ ላይ ማግኘት ትችላለህ ያንን ነገር ግን በፈለከ ሰዓት ማግኘት ትችላለህ ለምንድነው የማትፈልገው ጥልቅ በሆነ ግኝት ውስጥ መግባት ከምትፈልግ ከሆነ ከአእምሮ ለመነጠል ዋናው አስፈላጊው መፍትሄ ስለሆነ ነው in that sense of a sense of wonder and then you sense there's not only then what you perceive በስሜት ዋስ የምትቀበላቸው ነገሮች እነዛ ነገሮች የሚሉ ነገር እንዳለ ሆኖ እውነታውን ራሱን መረዳት ከፈለክ ለማለት ፈልጌ ነው የሚያምረውን ሁኔታ በተቀበልክ ጊዜ ህይወት ያለውን የራሱን የምትገልጥልህን ነገር ታውቅና አሁን ላይ መሆንን ትጀምራለህ ማለት ነው በአሁን ላይ ይህንን ነገር ልቀበለው ግኝት ልፈጥርበት ይችላል ወይ ትላለህ but I can sense ቦታውንም ከየት የቃል እንደመጣ ራስ ይህ ነገር እንደተፈጠረ ከአእምሮ ስትነጠል ያንን ነገር መረዳት ትጀምራለህ ዓለምን የመሰረታት ነገር እንደሆነ በጥልቁ መረዳት በጥልቁ ማየት ከፈለክ ማለት ነው you can also listen to these words from that deep ከጥልቁ ያንን ነገር መረዳት ትችላለህ within you የምትሰጠው ምላሽ በቃላት ሳይሆን but it's like a recognition of what it is that I'm talking ስለምንድነው እያወራው ያለው so you can as I speak from that ከጥልቁ ያንን ነገር መረዳት ትጀምራለህ alert stillness